በዚህ ቪዲዮ ላይ የዙር የጊዜ ሰሌዳን እንዴት መመዝገብ እንደምንችል እናያለን። እሱን እንነካለን። ምን ያህል ጊዜ ትገናኛላችሁ? በየሳምንቱ፣ በየ2 ሳምንት፣ በየወሩ የእናንተ የቡድናችሁ እንደሚገኝበት ሁኔታ እሱን ትመርጣላችሁ። እኔ በየሳምንት እለዋለሁ። ከዛ በኋላ መቼ መቼ ነው ብዙ ጊዜ ግሩፖች የሚገናኙት? ቅዳሜ ወይ እሁድ ነው። እኔ ቅዳሜ እለዋለሁ። እናንተ ግን በሌላ ቀን የምትገኙ ከሆነም የምትገኙበት ቀን በትክክል ታስገባላችሁ። ከዛ እሺ ትሉታላችሁ። ከዛ የዚህ ዙር የመጀመሪያ ቀን መቼ ነው ይላል። እንደምታዩት ራሱ 21 አድርጎታል። ለምን? ከላይ ስንመዘግብ ካስታወሳችሁ 9 ሳምንት ተሰብስበናል ብለን ስለነገር ነው ቀጥታ 21 ላይ ወስዶናል ማለት ነው። እሺ እንለዋለን። ከዛ የድርሻ ክፍፍል ቀን መቼ ነው? እንደምታዩት ራሱ ያሰላዋል ማለት ነው። ሚያዝያ 2018 በ24 ይላል። እሺ ይለዋል እሱንም ማለት ነው። ከዛ 10 ስብሰባዎች አሉ ማለት ነው። ይሄ ማስተካከል ከፈለጋችሁ ግን እንደዚህ መርጣችሁ ትክክለኛው ቀን ላይ እናንተ የምታውቁት ከሆነ ያንን ማስገባትና እሺ ማለት ትችላላችሁ። ከዛ 12 ወራት 50 ስብሰባ ይቀራል ማለት ነው። ከዛ ተከናውኗል እንላለን። እርግጠኛ ነው የካቲት 21 ለዚህ ሱት ትክክለኛ የመጀመሪያ ቀን ነው ይላል። ከዛ እርግጠኛ ካልሆነን ሰርዝ እንላለን። ከሆነን ግን አዎ እንለዋለን። ከዛ በዚህ መንገድ የግሩፕ የዙር ሰሌዳችንን እንመዘግባለን። በሚቀጥለው ቪዲዮ ላይ ደግሞ የአባላት መግለጫዎችን እንዴት እንደምናስገባ እንመለከታለን።